ሰዎች የላኩልኝን ሳይ ካህኑን የተቃጠሉትንም አብያተ ክርስቲያናት ሰዎች እየቀረጹ ሲልኩልኝ ምእመናን እያለቀሱ ምንም ማድረግ በማይችሉበት ሁኔታ ሲያዝኑ ልክ በሻሻ እንደተደረገው ጅማ ልክ ጅጅጋ እንደተደረገው አይነት አሁንም ሲደረግ አንድ አጠር ያለች ጽሁፍ ስሜቴን የምገልጽበት ጻፍኩኝ። እውን በማይሆን ህልም በማይሰምር ስለት ከኢትዮጵያ ምድር ተዋህዶን ለማጥፋት በአንድም በሌላም ቆርጠው የተነሱ ከቤተ ክርስቲያን እጃቸውን ያንሱ። ተረስቶ ዛሬ ያ የቀደመው የትናንት ውለታ ማየት ናፈቁ ሊኖሩ እነሱ ተዋህዶ ጠፍታ ቢሰጠኝ ብዬ መድኃኔ ዓለም ዋጋ ከሰማይ ባዝላት አልወርድም አለሽ ደፋሯ ከጀርባዬ ላይ መቻልን እንጂ ሌላውን መቻል የማይፈልጉ በወርቅ ፋንታ ጠጠር መልሰው ተዋህዶን ወጉ። በእምነት ማትመስሉንን ያኔ ስንቀበል ነበረ ልትችሉን እኛ እናንተን ስንችል ግን ስትሉን ቻሉን እኛ ግን አንችልም አልናችሁ እረፉ ያልዘሩት አይበቅልም አሸዋ ተዘርቶ ስንዴ አይታጨድም። የተቻለ ሰው እንዴት አይችልም የቻለውን ሰው ለራስ ለመኖር ሌላውን አትኑር ማለት ምንድነው? ስለምንድነው የምንቀመጥ ዝምታን መርጠን የሚሆነውን በጆሮ ሰምተን ባይናችን ካየን በአሕዛብ ሰይፍ የልጆቿ ደም እየፈሰሰ በአራቱም ማዕዘን ደብርና ገዳም እየፈረሰ ሁሉም ዘምቶባት በሚታይና በማይታይ እጅ እየተዘጋ በአራቱም ማዕዘን የተዋህዶ ደጅ ቆመ ሲያጠፋት የተዋህዶ ጥፋቷን አትይ ታገል እንዳቅምህ ከደም እንባ ጋር በርትተህ ጸልይ በምትችለው ታገል እንዳቅምህ በያለህበት እንደ ዘመኑ ስለሚለያይ ሰማዕትነት ሀብትና ስልጣን ጊዜና ዝና ቢሰጥህ ጥበብ ኑር ለማተብህ ተዋህዶን አስብ አስፋላት ርስቷን የትናንቱንም ርስት አስከብር በላይ ነውና የመልካም ሥራ ስም ከመቃብር ይታወጅ አዋጅ የተዋህዶ ልጆች የሚል ተነሱ ወራሾች ቀድመው በእኛው ምድር ላይ እኛን ሳይወርሱ